لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. السلام عليكم ورحمة الله وبركاته. ዛሬ ኢንሻአላህ በሐጅ ዙሪያ ካነበብነው ወደ እናንተ ለማድረስ እንሞክራለን። እንደሚታወቀው ሐጅ አምስተኛው የእስላም መሰረት ነው። በአካልም በቀልብም በገንዘብም የሚሰራ ኢባዳ ነው። ይህ ከሌሎች ኢባዳዎች ሁሉ ለየት ያደርገዋል። የገንዘብ አቅም ያላቸው ሙስሊሞች በሐጅ ወቅት ወደ መካ በመሄድ ይፈጽሙታል። ይህ ኢባዳ በንጹህ ንያ የተለመደ አለባበስና አኗኗርን ትቶ የኢህራም ልብስ በመልበስ ይጀምራል። የአላህን ቤት በመጎብኘትና የተወሰነለትን ሥርዓቶች በመፈጸም ይጠናቀቃል። በውስጡ በርካታ የኢባዳ ሥርዓቶችና ተግባራት አሉት። በፊቅህ መጽሐፍ ውስጥ ዝርዝራቸው ይገኛል። لبيك اللهم لبيك لبيك لا شريك لك لبيك. ሐጅ ከኢስላም በፊት አንድን የተቀደሰ ቦታ ሄዶ መጎብኘትና ከዚያ ቦታ ላይ አምልኮ መፈጸም ከኢስላም በፊትም የተለያዩ ህዝቦች ሲፈጽሙት ኖረዋል። የጥንት ግብፃውያን፣ ግሪኮች፣ ጃፓናውያን፣ ሌሎችም ህዝቦች እንዲህ አይነት የአምልኮ ሥርዓት ያከናውኑ እንደነበር ይነገራል። አረቦችም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም መላክ በፊት በተከበረው የካዕባ መስጊድ የሐጅ ሥርዓት ይፈጽሙ እንደነበር ታሪክ ያወሳል። ይህ በእንዲህ እንዳለ አላህ ለኢብራሂም አለይሂ ሰላም የእርሱ ስም የሚወሳበትና በብቸኝነት በሚመለክበት ቤት ያንጹ ዘንድ አዘዛቸው። አላህም በሱረቱል ሐጅ ቁጥር 26፣ 27 እና 28 በተከበረው ቃሉ እንዲህ ይላል። ለኢብራሂምም የቤቱን ወይም የካዕባን ስፍራ መመለሻ ባደረግንለት ጊዜ በእኔ ምንንም አታከራ፣ ቤቴንም ለሚዞሩትና ለሚቆሙት ለሚያጎነብሱትና በግንባራቸው ለሚደፉት ንጹህ አድርግላቸው ባልነው ጊዜ ማስታወስ አልነውም። በሰዎችም ውስጥ በሐጅ ትእዛዝ ጥራ። እግረኞችም ከየሩቅ መንገድ በሚመጡ ከሲታ ግመሎችም ሁሉ ላይ ሆነው ይመጡልሃልና ለነሱ የሆኑ ጥቅሞችን ይጣዱ ዘንድ በታወቁት ቀኖችም ውስጥ ከለማዳ እንስሳዎች በሰጣቸው ሲሳይ ላይ የአላህን ስም ያፍሱ ዘንድ ይመጣሉ። ከእርሱም ብሎ ችግረኛም ድሃንም አብሉ። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. በሐጅ ወቅትም ሙስሊሞች ከሁሉም ማዕዘናት ወደ መካ ይጎርፋሉ። በአንድ መስጊድ ይሰባሰባሉ። ከምስራቅ፣ ከምዕራብ፣ ከሰሜንና ከደቡብ ተጠራርተው ይገናኛሉ። ከሺዎች ዓመታት በፊት ነብዩ ኢብራሂም ላደረጉት ጥሪ ምላሽ ይሰጣሉ። እርሳቸውም ለዛህዳን የገነቡት ቤት ለመጎብኘት ይሄዳሉ። ለበይክ ይላሉ። ሁሉም በአንድ ድምፅ አቤቱ ብለናል ጌታችን፣ የባሪያን የኢብራሂም ጥሪ ሰምተናል መጥተናል። የኢብራሂም ጥሪ እጅግ ይገርማል። ተአምረኛ ጥሪ፣ ዘመናትን ሰንጥቆ የሚያስተጋባ እስከ ዕለተ ቂያማ ማስገምገሙን የሚቀጥል ጥሪ፣ ትውልድ ሁሉ ይሰማዋል። እርሱ ወደ ፈለቀበት አቅጣጫም ይጎርፋል። የተባረከ ጥሪ። ከላይ የሰፈሩት አናቅጽ ወደዚህ ጥሪ ታሪክ ይመልሱናል። የሐጅን መነሻ ያስታውሱናል። የሐጅን ታሪካዊ አመጣጥ፣ ቁሳዊና መንፈሳዊ ፋይዳ ይነግሩናል። إن الحمد والنعمة لك والملك لا شريك لك. ካዕባ የተገነባበት ዓላማ፣ ያ ቤት የተገነባው በታላቁ ኢብራሂም እጆች የታነጸው ለታላቅ ዓላማ ነበር። የሰው ልጆችም ሆኑ አጋንንት ለተፈጠሩለት ቁም ነገር፣ ለተውሂድ። ይህን እውነታ ከአንቀጾቹ ላይ በጉልህ ተመልክተዋል። በእኔ ምንንም አታከራ የሚለው ቃል የካዕባን ዓላማ ያሳያል። ቤቱ የቆመለት ዓላማ፣ የታነጸበት መሰረት ይህ ነበር። አላህ ለኢብራሂም ቦታውን አመለከታቸው።
በተውሂድ መሰረት ላይ እንዲያቆሙ ታዘዛቸው። የእርሱ ብቻ ቤት መሆኑንም ገለጸ። ሌላ የማይመለክበት፣ ሌላ የማይጠራበት፣ ሌላ የማይወሳበት እንዲያጸዱትም ነገራቸው። ለኢብራሂም ለነማን? እርሱን ብቻ ለሚያመልኩ፣ ሌላ ኃይል ለማያጎበድዱ ሰዎች፣ ለተውሂድ ባለቤቶች፣ ቤቴንም ለጎበኞች፣ ለሚቆሙባት ሩክዕና ስጁድ ለሚያደርጉት ባሮች ያስታ። ኢነል ሐምደ ወልኒዕመተ ለከል ሙልክ ላ ሸሪከ ለክ። ታምረኛው ጥሪ ኢብራሂም ቤቱን በታዘዙት መልካም ንጸው ሲያጠናቅቁ ያን ታሪካዊ ጥሪ እንዲያሰሙ፣ ዝንተ ዓለም የሚሰማ ድምፃቸውን እንዲያስተጋቡ፣ ለሰው ልጆች የሐጅን አዋጅ እንዲያስተላልፉ ታዘዙ። ኑ የአላህ ቤት ጎብኙ፣ ከተከበረው ጓዳው አወድሱት፣ በአንድ ሆናችሁ ቀድሱት እንዲሉ ጥሪያቸውም ሰሚ እንደሚያገኝ፣ የሰው ልጆቹም ከሁሉም አቅጣጫ ወደዚያ ቤት እንደሚጎርፉ ቃል ተገባላቸው። በሰዎችም ውስጥ በሐጅ ትእዛዝ ጥራ፣ እግረኞችም ከሩቅ መንገድ በሚመጡ ከሲታ ግመሎችም ላይ ሆነው ይመጡልሃልና። ኢብራሂም ጥሪ ያደረጉ። ጥሪያቸው ከአጥናፍ አጥናፍ ተሰማ። አላህ ለኢብራሂም የገባው ቃል ትናንት ተፈጽሟል፣ ዛሬም በመፈጸም ላይ ነው፣ ነገም ተፈጻሚነቱ ይቀጥላል። ባለፉት ሺዎች ዓመታት ቢሊዮኖች ለዚህ ጥሪ ምላሽ ሰጥተዋል። ኢብራሂም ወደ አነጹት ቤት ጎርፈዋል። ሊያየው፣ ሊጎበኘው፣ አላህን ሊያመልክበት፣ ስለ ኃጢአቱ ሊያለቅስበት ይመኛል። ዛሬም ብዙ ሚሊዮኖች ይወዱታል። ከራሳቸው ቀይና ምድር በላይ ይሳሱለታል። የቻሉት ሀብታቸውን አፈሰው ያዩታል፣ ያልቻሉት በሩቅ ይናፍቁታል፣ በፍቅር ያለቅሱለታል። የኢብራሂም ጥሪ ያስተጋባ፣ ከልብ የወጣ ጥሪ በቢሊዮኖች ጆሮ ተሰማ። ከሁሉም በጎ ምላሽ አገኘ። የአላህ ቃል ኪዳን ተረጋገጠ፣ ተአምሩ ተፈጸመ፣ የቤቱ ክብር ገነነ። የታነጸለት ዓላማ ተውሂድ ዘመናትን ተሻግሮ ዛሬ የብዙዎቹ ሕይወት አንኳር ቁም ነገር ሆነ። ከፍጡራን ባርነት ሰጥቶ ለአንድ አምላክ ብቻ ማደር፣ ከዚህች ዓለም ጠባብ ሕይወት ወደ መጪው ዓለም ስፋት፣ ከሌሎች እምነቶችና ስርዓቶች ጭቆና ወደ እስላም ፍትህ መሸጋገር። ኢነል ሐምደ ወልኒዕመተ ለከል ሙልክ ላ ሸሪከ ለክ። ቁሳዊ ፋይዳ። አንቀጾቹ የሐጅ መነሻ እንዲህ ካወሱም በኋላ ፋይዳዎች እንዳሉት ይጠቁሙናል። ሐጃጆች ከሐጅ የሚያገኟቸው ጥቅሞች እጅግ በርካታ ናቸው። መንፈሳዊ ዓለማዊ ፋይዳዎች። የንግድ ሰዎች በገፍ ገበያ ያገኙበታል። አንድ ዓለም አቀፍ የንግድ ትርኢትና ባዛር በየዓመቱ ሐረም ላይ ይዘጋጃል። ሚሊዮኖች ይህን ትርኢት ይጎበኙታል። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ። መንፈሳዊ ፋይዳ። በሐጅ ላቀ መንፈሳዊ ፋይዳ ይገኛል። ነፍስ ትጸዳለች። በተከበረው ቤቱ ውስጥ ወደ አላህ ይበልጥ የመቃረብ ስሜት ይሰማታል። ሕሊና በርካታ የሩቅም የቅርብም ዘመን ትዝታዎች ያስተናግዳል። ኢብራሂምን ያስታውሳል። የሚወዷትን ባለቤታቸውና የአብራካቸው ክፋይ ልጃቸው ከባዶ በረሃ ላይ ለአላህ አደራ ሰጥተው ሲሄዱ እንዲህ ያሉ ሲለምኑት፣ ጌታችን ሆይ ዘሮቼን አንድ ማዝረዕት በሌለበት ሸለቆ ውስጥ በተከበረው ቤት አጠገብ ትቻቸዋለሁ። ጌታችን ሆይ ቀልቦች ሁሉ ወደ እነርሱ እንዲዘነበሉ አድርግ፣ ያመሰግንሁም ዘንድ ከፍራፍሬዎችም ለግሳቸው። ሀጀርን ያስታውሳል። በዚያ በረሃ ውስጥ ለሷና ለልጇ ውሃ ፍለጋ ከሶፋና መርዋ ኮረብታዎች መሃል ስትባዝን ጥማት ቀጥሏት ከ7 ጊዜ በላይ ምልልስ በኋላ ውሃ ከምድር ፈልቆ ስታገኝና በደስታ ስትዋጥ ያ የተከበረ ውሃ ዘምዘም ነው። በደረቅ በረሃ ውስጥ የፈነዳ የአላህ በረከት መገለጫ። ኢብራሂምን ትዝ ይሉታል። ልጅ አልባ መሆናቸው ታስቧቸው አላህን ልጅ ሲለምኑት እርሱም በጎ ምላሽ ሲሰጣቸው፣ እድሜያቸው ከገፋ በኋላ እስማኤልን ሲወልዱ
እርሱ ዕድሜው በጨመረ ቁጥር የእርሳቸው ደስታና ተስፋም አብሮ ሲጨምር በድንገት ግን ልጃቸውን ተስፋቸውን እስማኤልን እንዲያርዱ ሲታዘዙ ጭንቀታቸው ይታወሰዋል። ልጄ ሆይ በሕልሜ እንዳርድህ ታዘዝኩ፣ ምን ታስባለህ ሲሉት እስማኤልም ቅንጣት ሳያመነታ የአላህ ትእዛዝ ሲቀበል አባዬ ሆይ የታዘዝከውን ፈጽም፣ በአላህ ፈቃድ ታዛዥ ሆኜ ታገኘኛለህ ሲላቸው በሕሊናው ይታሰበዋል። አባት ልጃቸውን ልጅ ሕይወቱን ለአላህ ክብር ሲለግሱ አላህ መሥዋዕተ መላክ ሁለቱንም ከጭንቀት ሲታደጋቸው ያስታውሳል። አባትና ልጅ የአላህ ቤት ለማቆም ደፋ ቀና ሲሉም ይታወሰዋል። እንዲህ እያሉ ሲማጸኑት ጌታችን ሆይ ሥራችንን ተቀበለን፣ አንተ ሰሚም አዋቂም ነህና ጌታችን ሆይ ሙስሊሞች አድርገን፣ ከዝርያችንም ሙስሊም ሕዝብ አድርግልን። መቶ ዓመታት ተሻግሮ ነቢዩን ሰለላሁ ዐለይሂ ወሰለም ያስታውሳል። እኒህ ታላቅ ስብዕና የወጡበትን መስክ በአድናቆት ይመለከታል። መላ ሕይወታቸው በዓይነ ሕሊና በረድፍ ይታየዋል። የሕፃናት ጊዜያቸው፣ ሕይወታቸው፣ ለሰው ልጆች ደህንነት ሲሉ የከፈሉት ግዙፍ መሥዋዕትነት፣ አቻ የለሽ ትግላቸው፣ ያ ሁሉ ልፋትና ድካም፣ ስደቱ፣ መዲና ውስጥ የመጀመሪያ ትውልዱ አባት ሆነው ሲያሰግዱ፣ መምህር ሆነው ሲያስተምሩ፣ መንበር ላይ ሆነው ኹጥባ ሲያሰሙ፣ ሀገር ሲመሩ፣ ያ ትውልድ ይመጣበታል። ነቢዩ ሰለላሁ ዐለይሂ ወሰለም ኮትኩተው ያሳደጉት ድንቅ ማህበረሰብ፣ አቡበክርና ዑመር፣ ዑስማንና አሊ፣ ጦልሃና ዙቤር፣ እነ አይሻ፣ እነ ኢብኑ አባስ፣ እነ ኢብኑ መስዑድ ሁሉም በዓይነ ሕሊናው በረድፍ ያልፋሉ። ይህ ሁሉ ትዝታ መንፈስን ያበለጽጋል፣ እምነትን ያጎለብታል፣ ስሜትን ያድሳል። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك። ዓለም አቀፋዊ ጉባኤ ሐጅ ከዚህም በቀር ዓለም አቀፍ ጉባኤ ነው። ሙስሊሞች በአንድ እምነት ስር ለአንድ ዓላማ በየዓመቱ በእኩልነት የሚያካሂዱት ታላቅ ስብሰባ ነው። ዘር፣ የቆዳ ቀለም፣ ሀገር ሳይለያቸው የአንድነታቸው መገለጫ የሆነውን ተመሳሳይ ልብስ ለብሰው ይህን ጉባኤ ያካሂዳሉ። አላህ ሱብሓነሁ ወተዓላ ወዳጆቹ ሕዝቦቹ የሚገናኙበት፣ የሚተዋወቁበት፣ በረከቱን የሚያድሱበት፣ የሚወያዩበት መድረክ አመቻችቶላቸዋል። ሙስሊሙ ሕዝብ በአንድ እንዲሰባሰብ፣ እንዲዋደድ፣ እንዲፋቀር፣ ፍጹም አንድ እንዲሆን፣ አንድ ሕዝብ፣ አንድ መርህ፣ አንድ እምነት፣ አንድ ዓላማ። የዚህ ውህደትና አንድነት አንዱ መገለጫ መንገድ ሐጅ ነው። የቦታ ርቀት ሳይበግራቸው፣ ቋንቋና የዘር መጋረጃ ሳይጋርዳቸው፣ ለአንድ ዓላማ፣ ለአንድ ልብ፣ ከምዕራብ፣ ከምስራቅ፣ ከሰሜን፣ ከደቡብ ተጠራርተው አንድ አይነት ለብሰው በአንድ ቦታ ቆመው ፊታቸው ወደ አንድ አቅጣጫ ዙረው አንድ ጌታ እያወሱ እንደሱ ያለቀሱ ሊዋደዱ፣ ችግሮቻቸውን በጋራ ሊያስወግዱ፣ ሊማማሩ፣ ሊመካከሩ ሲገናኙ ከዚህ የበለጠ ውህደት፣ ከዚህ የበለጠ አንድነት ይኖር ይሆን? የባህል የንግድ ተሞክሮ ልውውጥ ያደርጋል በአንድ ቤት ውስጥ። ችንም ከእርዱ ይመገባሉ። በአጠቃላይ ከልብ በመነጨ ንያ ወደ ሐጅ የተጓዘ ሙስሊም እነኝህና ሌሎችንም ብዙ በጣም ብዙ ቁም ነገሮችን ያገኛል። ውሃ ከማይፈልቅበት፣ እርጥበት ከማይታይበት፣ ለዓይን እንኳን ለምለም ዛፍ ከጠፋበት ጨው ያለ ደረቅ በረሃ ውስጥ እስላም ለዓለም አለኝታ፣ ለተጨቆኑት መከታ ለመሆን ከዘላን ሕዝቦች መሃል መፍለቁን ለ1400 ዓመታት ያህል ወደ ኋላ ተመልሶ በአጽንዖት ማስታወሱ ብቻ በቂ ነው። ያ ጀግና ትውልድ፣ ያ ተአምረኛ ትውልድ ዓለምን ሊመራ የአዳምን ዘር ከብዙ አማልክት ባርነት ወደ አንድ አምላክ አምልኮ ነጻነት፣ ከጠባብ ቁሳዊ ሕይወት ወደ ሰፊው ብሩህ እምነት፣ ከሰው ሰራሽ ሥርዓቶችና እምነቶች ጭቆና ወደ እስላም ፍትህ ሊያሸጋግር
ከዚያ ሸዋማ መሬት የፈለቀ መሆኑን ማስታወስ ብቻ ወደር የለሽ ደስታን ይለግሳል። لبيك اللهم لبيك لبيك لا شريك لك لبيك የታዛዥነት ተምሳሌት የሐጅ ክንውኖች ለአላህና ለመልእክተኛው የመታዘዝ ተምሳሌቶች ናቸው። ክንውኖቹ ትርጉም ባይገባቸውም አድርጉ ስለተባሉ ብቻ ይፈጽሙታል። ጧፍ፣ አረፋ ላይ መቆም፣ ጸጉርን መላጨቱ ወይም ማሳጠሩ፣ ጠጠር መወርወሩ እና ሌሎችም የሐጅ ክንውኖች የዚህ ታዛዥነት መገለጫዎች ናቸው። ሙስሊም በሁሉም ሕይወቱ እንዲያ ሊሆን ይገባል። አላህና መልእክተኛው ያዘዙትን ይፈጽማል። የታዘዘበትን ነገር ምስጢር ባይገባው إن الحمد والنعمة لك الملك لا شريك لك የመልካም ስነ ምግባር መመሪያ በሐጅ ሙስሊም መልካም ስነ ምግባርን ይማራል። ትዕግስትንና ትጋትን ይማራል። የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በላጩ ጂሃድ ተቀባይነት ያገኘ ሐጅ ነው። ቡኻሪን ተዘገቡት። ለብዙ ቀናት ከኢባዳ ወደ ኢባዳ ሲዘዋወር ይኖራልና ሩህሩህና አዛኝ መሆንን ይማራል። ስሜቱን መቆጣጠር፣ ቁጣውን መክታትን ይማራል። በምላሹ ምንም ነገር ሳይጠብቅ ገንዘቡን በአላህ መንገድ ማውጣትን ይማራል። አላህ ያላቀውን ማላቅን፣ አላህ ያሳነሰውን ማሳነስን፣ አላህ የወደደውን መውደድን፣ እርሱ የጠላውን መጥላትን ይማራል። በሐጅ ከአላህ ጋር ያለው ግንኙነት ያጠናክራል። በሐጅ ቤት ውስጥ እንግዳ ነውና አላህ እንግዳውን ይረዳል፣ ይንከባከባል። ሐጅ የስልጠና ማዕከል ነው። ሙስሊሞች ከየዓለማቱ ማዕዘናቱ ተሰባስበው ስልጠናውን ይወስዳሉ። አላህን የማምለክ ስልጠና፣ እርስ በርስ የመፋቀር፣ ስህተትን የማለፍ፣ የመታገስ፣ ከራስ ይልቅ ለወንድም የማሰብ ስልጠና። በየቤታቸው የሚያገኟቸው ምቾቶች ሁሉ ጥለው ይህን ስልጠና ይወስዳሉ። ሐጅ በጥቅሉ በርካታ ስነ ምግባሮች የምንማርበት ማዕከል ነው። አላህ እንዲህ ብሏል፣ የሐጅ ጊዜ የታወቁ ወራት ናቸው። በእነኚህ ወራት ውስጥ ሐጅን በራሱ ላይ ግዳጅ ያደረገ ሐጅ ውስጥ ከሴት ጋር መገናኘት፣ በአላህ ላይ ማመፅን፣ ከባልደረቦች ጋር መከራከርም የለበትም። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك الملك لا شريك لك መጪውን ዓለም ማስታወስ። ሐጅ አድራጊ የኢህራም ልብስ ለቀናት ለብሶ ይቆያል። የተለመደው ልብሱን አውልቆ ይህ የሐጅ አለባበስ ለሞት መገነዝን ያስታውሳል። የእያንዳንዱ ሰው ፍጻሜ ይኸው ነው። ለኢህራም በሚለብሳት አይነት ብጣሽ ጨርቅ ተጠቅልሎ ነው ቀብር የሚገባው። አላህም በተከበረው ቃሉ እያንዳንዷ ነፍስ ሞትን ቀማሽ ናት፣ ከዚያም ወደኛ ትመለሳላችሁ ይለናል። የአረፋ ቀን መቆሙ ሁሉም ራቆት ሊባል በሚችል ቁራጭ ጨርቅ ሆኖ ልዩ ኢባዳዎችን ለማከናወን የሚታየው ትርምስ መጪውን ዓለም ያስታውሳል። የሰው ልጅ ያኔም እንዲህ ይተራመሳል፣ ያኔም እንዲህ ይጋፋል። አረፋ ላይ እንደሚቆመው የአላህ ፍርድ ፍለጋም ይቆማል። አላህም በሱረቱል ሐጅ ቁጥር 1 እና 2 እንዲህ ይለናል፣ እናንተ ሰዎች ሆይ ጌታችሁን ፍሩ፣ የሰዓቱ ወይም የትንሣኤ ነውጥ እጅግ አስፈሪ ነውና። በምታዩት ቀን አጥቢ እናቶች የሚያጠቧቸውን ልጆቻቸውን ይረሳሉ፣ እርጉዞች ይጨነግፋሉ፣ ሰዎች የሰከሩ ሆነው ታያቸዋለህ፣ ግና ጠጥተው የሰከሩ አይደሉም። የአላህ ቅጣት እጅግ ብርቱና አስፈሪ ከመሆኑ የተነሳ እንጂ። إن الحمد والنعمة لك الملك لا شريك لك አላህ ሆይ በምላስ ከሚጠሩ በተግባር ግን ከሚሸሹ በሰውነት ከሚወድቁልህ በቀልብ ግን ከሚያምፁ ሰዎች አታድርገን። አሜን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። حجا مبرور وسعي مشكور وذنب مغفور وعملا متقبلا مبرور. حجا مبرور وسعي مشكور وذنب